ሃይ ጓደኞቼ እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። የዩቲዩብ ተከታታዮች በጠቅላላ ዛሬ ማለት ነው ጉዞ ወደ ኢትዮጵያ ለማድረግ እንግዲህ ጥቂት ቀናት ነው የቀረኝ እና ለዛ ለኢትዮጵያ የሚያስፈልገኝ ነገሮች እስቲ በጥቂቱ ያው የገዛሁት ነገር አለ ማለት ነውና ዛሬ ላሳያችሁ ብዬ ነው በኢትዮጵያ ላይ ማለት ነው። መልካም እንግዲህ ምንድነው እሱ ይሄንን የገዛሁትን አንዳንድ ነገሮች ያስፈልገኛል ብዬ እምዛቸው ነገሮች ናቸው ማለት ነው። አሁን ብዙ ነገር ገዝቻለሁ፣ ግን ዋና ኢትዮጵያ ያስፈልገናል የምንላቸውን ነገሮች ነው የምንዘው ማለት ነውና እንግዲህ ይሄ የምታዩት ቫዝሊን ሎሽን ነው። ይሄ ቫዝሊን ሎሽን እውነት ነው የምላችሁ በጣም ነው የሚያስፈልጋችሁ ማለት ነውና እኔ ምንድነው ያደረኩትን ይሄን ቫዝሊን ሎሽን ከአንድም ሁለት ነው የገዛሁት ማለት ነው። ያው ኢትዮጵያ ስንገባ እናገኛለን፣ ነገር ግን ያስፈልገናል። ይሄ ደግሞ እንግዲህ ቦዲ ሎሽን ነው፣ ቦዲ ሳሙና ነው ማለት ነው። የሻወር መግቢያ እና ሰውነታችን የምንታጠብበት ኢቨን አለ ሳሙናም፣ ግን ለጊዜው ሄደን እዛ አንለምደውም፣ ያስፈልገናል። ይህንንም ብንዝ አንድ ጥሩ አማራጭ ነው። ዋነኛው ግን ትልቁ ነገር ደግሞ ምንድነው ይሄ ቫዝሊን በጣም ነው የምወደው። ኦሪጂናሉ ነው፣ በጣም ጥሩ ነው። ሞይስቸራይዜሽን ያደርጋል እና አሪፍ ነው። ተጠቀሙት። እውነት ይሄ ቫዝሊን ማለት ነው ጥሩ ነው ለኢትዮጵያ። እና ሌላው እንግዲህ ምንድነው ይሄ ሻምፖ ነው፣ ሻዶ ሻምፖ በጣም ሾልደር ሻምፖ በጣም ነው የምወደው እና ይሄንን ሻምፖ ሁለት እያለው ማለት ነው። እና ያው ለኢትዮጵያ ዋና አምላቸውን የሚያስፈልጉኝ ነገሮች ይጠቅሙኛል ብዬ የምፈልጋቸው ነገሮች ያው ይጠቅሙናል በነገራችን ላይ ማለት ነው። ሌላ ደግሞ ይሄ ቤቢ ኦይል ነው። ለፊትም ለሁሉም ለጸጉርም ይሆናል። እኔ በትልቁ ነው የገዛሁት። ይሄንንም እያለ ማለት ነው። ያው ይሄ ደግሞ እንግዲህ ምንድነው እሱ ሳሙና እጅ ሳሙና ነው እና ላይፍ ቦይ እንደምንለው ማለት ነው። ይሄ እንግዲህ ዶቭ ነው። ክሬም ጥሩ ክሬም ነው። ያዙት ስትገቡ ወደ ኢትዮጵያ ስትገቡ። ይሄ በነገራችን ላይ የኢትዮጵያ የጸጉር ቅባት ነው። ቆንጅዬ ነው። ያው እንግዲህ ዞማ ያደረገልኝ ጠጉሬን ይሄ ቅባት ነው ማለት ነው። ምንም እንትን አያሳክክም። ጥሩ ቅባት ነው። ግን ከኢትዮጵያኖች ላይ ነው የገዛሁትኝና አረ በጣም ሌላ ዋነኛው ነገር ብዬ ማሳያችሁ እቺ ናት። እንግዲህ ስፕሬስ የጉንፋን ኢትዮጵያ ላይ ስንገባ ጉንፋን እንግዲህ ለጉድ ነው የሚጠናወትን። እችን ብትዙ አፍንጫ ውስጥ ነፋ እያረጋችሁ ጉንፋን ወደ የመልቀቅ ባህሪ ያለው ማለት ነው። ሽታ ይከላከላል። ሌላው እንግዲህ ፓወር ኬብል ነው። ይሄ ፓወር ኬብልም እንግዲህ ምናላችሁ ታቁታላችሁ፣ እንግዲህ መያዝ አለባችሁ። ይሄ ደግሞ ምንድነው ከመታጠባችን በፊት ያው ጠጉራችን ላይ ለፍተለት ደቂቃ ቁጭ አርግተ ነው ምንነፋውና እንታጠበዋለን። በነገራችን ላይ ያው ይለፋችሁ። ይሄኛው ያስኩትም ኦይል ነው ያስኩትኝ፣ የጠጉር ቅባት ነው። ይሄም ያው እንግዲህ ጥላ ነው። ጥላም ጣይ ስለሆነ ያስፈልገናል። ይሄ ደግሞ ክሬም ነው፣ የፊት ክሬም ነው። ብቻ ምን አለፋችሁ ብዙ ነገር ነው ያው ያስኩት ብዬ አምናለሁኝና ለኢትዮጵያ ትንሽ ስተመመለስ ያው መለሳለሁ ከመለሽ ነኝ፣ ግን ስተመመለስ ብዬ ብርዱን ሙቀቱ ሲፈራረቅብን ግን ያው ያዝ ቦርሳችን ውስጥ ዘንብን ገባ ይመረጣል ብዬ ማስበው ማለት ነውና ያው አሁን ይሄን ደግሞ እየበረበርኩ ነው። አንዳንድ ነገሮች መቼም አናጣምኛ። አዎ ዋው ምንጽሮችም አሉኝ። በጣም ቆንጆ ምንጽሮች አሉኝ። ማሻአላ እንዴት አባቱ አምሮብሻል። እና ያው ለፀሐይ ያስፈልገናል ምንጽሮች። እነዚህ ምንጽሮች አንድ 3 ምንጽሮች ናቸው ያሉኝ። እና ምን ልላችሁ ነው ብዙ ጊዜ
ስንገባ ወደ ኢትዮጵያ ስንገባ ያው የሚያስፈልጉን ፖይንት ይህ ብቻ አይደለም። ገና ይሄ ያው ጅማሬ ማስተካከል ነው እና አሉኝ ምን እንደማስተካከለው ከእናንተ ጋር ቀስ በቀስ አስተካክላለሁኝ። ይሄ ራሱ በጣም ነው የሚያምርብሽ መሲ ማሻአላ ማሳላ። ይሄኛው ነጭ ምንጽር ራሱ ቆንጅዬ ነው አንቴ። እችኛውም በጣም ታምራለች። እችኛው የፀሐይ ምንጽር ናት። አረተይ 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 ራሴን በጣም ነው ማደንቃት። ራሴን በጣም ነው እንግዲህ እያደነኩ ያለሁት እንዴ። በቃ ምንጽረ የቀያየርኩ በቃ እየለበስኩ ነው ማለት ነው። አልተቻልኩኝም እንግዲህ ፈሽ ለማለት። ረችኛዋ ራሱ ታምራለች። ቆንጅዬ ምንጽር ናት እችኛዋ ራሱ ማለት ነው። እውነት ለማድረግ አይደለም ራሴን ማለት ነው። እና ችም ራሱ አሪፍ ናት ቆንጅዬ ናትና እና ምን ልላችሁ ነው ውዶቼ፣ ያው እኔ አሁን እንደዚህ ቪዲዮ ለመልቀቅ ወይንም ደግሞ ቪዲዮ ለማሳየት ለናንተ ዩቲዩብ ያው እንደከፈትኩም ወይቻለሁ። ግን ዩቲዩብ ለማንቀሳቀስ ሞክሬ ነው። ቪዲዮ እየለቀቅኩ አይደለም፣ ቪዲዮ እየሰራ አይደለም አውቃለሁ። ግን ደግሞ ያው እናንተ በተረፈ እዩ፣ ያው ደስ ያላላችሁትን መተው ትችላላችሁ። ግን ማንቀሳቀስ ስላለብኝ ነው ግዴታ ዩቲዩብን ማለት ነው። እና የሚያስፈልገኝ ነገር ያው እየመሄድ የምችለውን ነገር ነው እንግዲህ እዚህ ውስጥ እየከተትኩትኝን የሀንድ ባኮች ናቸው እነዚህ። ያው ብዙ አለ ብቻ እንግዲህ ይሄ የፊት ማጥጃ እንደ ዋይፕስ እንደምንጠቀሙ ማለት ነው። ማክሌል ማረጊያ ነው ከተትኩት። ያው ቀበቶቼንም እንግዲህ እንደዚህ ቀበቶችም ያው ስለምወድ እኔ 1-3 ምናምን አለኝ ያስፈልገኛል። ቀሚስ በነገራችን ላይ ከፊት ለፊት ፎቶዬን ያረኩት ሌላ አይደለም። ቀሚሱ አላየሁትም ነበር ቪዲዮ ሳረግ ቀዳዳ አለውና የቁልፍ ቀዳዳ አለውና በዛ ጋር እንዳይታይ ብዬ ነው ያው ከፊት ፎቶን ቁጭ አርገቸዋለሁ ማለት ነውና እኔ ምንድነው ይሄ የሚየው ቀበቶ ነው። ቀበቶዬን እንትን የሆነ ቦታ አላየሁትም። በቃ አዲስ ነው ግን ተልጧል። ያልኩኝ ደነገጡ። አንድ ቀን እንኳን ሳላደረገው እንዴት አባቱ ተላጣ። አንዳንድ እንደዚሁ ገዝት የምናስቀምጣቸው ዝም ብሎ ከመሬት ተነስቶ በቃ እዛው ታሽቶ መጥቶ እዚኛ ጋር ሲደርስ ደግሞ የባሰ ሲታሽ በጣም ነው እንትን የሚሉት ማለት ነው። እና ወዲያው የካንትናቸውን ከለራቸው ይለቃል፣ የሆነ ነገራቸው ይለቃል ማለት ነው። እና ምልላችሁ ነው ጓደኞቼ፣ ይሄን ቪዲዮ ካያችሁ ከደረሳችሁ ሰብስክራይብ አርጉኝ። ዩቲዩብን ያው ለመንቀሳቀስ ስለፈለኩ ነው። እንግዲህ ምንድነው ያው ይሄም መቁጠሪያ ከኢትዮጵያ ነው የመጣውትኝ። እግዚአብሔር ይመስገን። ያው አሁን መልሼ ወደ ቦርሳዬ ልከተውና እየውሌር ስለሆነ በቃ በዚህ ብዙ አሸንፌበታለሁ። ብዙ ነገሮችን ተለያይ እውነት በቃ ኒንጃኔ ማልገልጠው ነገር ነው። በዚህ መቁጠሪያ እየቀጠቀጥኩ እንግዲህ ብዙ ነገር ህይወት የተስተካከለን በዚህ መቁጠሪያ ነው። እና ከኔ ጋር ነበር የሚሯሯጠው፣ ከኔ ጋር ነበር የሚጓጓዘው። ያ መጽሐፍ ቅዱሴንም እያለውኝ እንግዲህ መጽሐፍ ቅዱሴንም ያውዘው ሻንጣ ውስጥ ነው የማረገው። ና ግን አወጣሁት በስተመጨረሻ። ለምን በቃ በአንድ ቦርሳዬ መያዝ አለብኝ ብዬ አወጣሁትኝ። አጀንዳዬ ናት እቺ። አንተን ማስታወሻ መዝበት ስክሪፕቱ እዛ ውስጥ ከተትኩኝ ቦርሳ ውስጥ። እና ምልላችሁ ፈልጌ ነው የኔ ውዶች፣ የኔ ናፍቆቶች፣ የዩቲዩብ ተከታታዮቼ በጠቅላላ ወዳችኋለሁ። በርቱልኝ፣ ጠንክሩልኝ። ያው ጨረስኩኝ እኔ በስተመጨረሻ። እንግዲህ ያኛው ሻንጣዬ ገዴ አለ ገና፣ ግን አልጨረስኩም አለ። ግን አሁን ለጊዜው ይሄንን አስተካክል ያለውኝ። በኋላ ላይ ደግሞ ሌላ ነገሮችን አስተካክላለሁ፣ ጨምራለሁኝ። እና ያ ዋና ምላቸውን ነገሮች ለኢትዮጵያ የሚያስፈልገኝ ነገር እያለው እና እናንተም ወደ ኢትዮጵያ ስገቡ አትዘናጉ። ኮተት አይደለም የሚያስፈልጋችሁ። ሌላ ልብስ ምናምን ላከሌ ላጎቴ ልጅ ላክስቴ ልጅ ልብስ ይሄንን ሊያ ስትሉ ሻንጣችሁ ከኪሎ በላይ ሆኑ ለራሳችሁ ነገር ትዘናጉና እዛ ደግሞ በውድ ለመግዛት ትገደዳላችሁ ማለት ነው። እዚህ ግን በርካሽ የምናገኛቸው ነገር ለእኛ
ኢትዮጵያ ስንገባ ይጠቅሙናል ማለት ነው። ዋና ዋና የምንላቸው ራሳችን ቴከር የምናደርግበት ሰውነታችን ውሃውን እንኳን ስተምንለማመድ እዛ ለዛ ነው ቀይር የምንለው ገና በወሩ ሄደን ማለት ነው። ኢቨን ሳሙናው ራሱ ከኛ ጋር ማቻ አረግን ብዬ አስባለሁ አንዳንድ ጊዜ። ምክንያቱም እኔ በጣም ኢትዮጵያ ላይ አይቼዋለሁ። በጣም ብዙ ነገሮችን ተጠቅሜያለሁ እና በርቱልኝ። ሰብስክራይብ አድርጉ።